ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። ሰብስክራይብ አድርጋችሁ የምትከታተሉ ከልብ አመሰግናለሁኝ ውድ ተመልካቾቼ። እና ለምጽፉ ኮሜንትም እጅግ በጣም አድርጌ አመሰግናለሁ። ለምትሰጡኝ አስተያየትም በጣም አድርጌ አመሰግናለሁ። ክበሩልኝ። ዛሬም በሌላ ቪዲዮ ተመልሼ ስመጣ እንግዲህ ሩታና አብርሽን ማለት ነው። እና በዚህ መልኩ መጥተዋል። ከትናንት ወዲያ የተለቀቀው ቪዲዮ በጣም ሁላችንም አስደንግጠውን ነበረ። በጣም ደንግጠን ነበረ ማለት ነው። እና የአብርሽ የመጀመሪያ የድሮ ታሪክ እንዳይመለስ ብለን ማለት ነው። እና ሁላችንም ፈርተን ነበረ በጣም ማለት ነው። እና ሲበዛ ነገር ግን ያው የተባለው ነገር ደግሞ ውሸት እንደሆነ እዚህ ላይ መረዳት ችለናል። እንግዲህ ሙብ የምነክቱት ያን ቪዲዮ እንደሰራ እኔ አላቅም ማለት ነው። እና እኔ በጣም ነው ግራ ያጋባኝና እሱ እንደዛ ሲያለቅስ ልጆቹም ደግሞ እዚህ ጋር አብርሽና ሩታ እንደዛ ግራ ተጋብቶ እነሱ ራሱ ደንግጦ ነበረ ማለት ነው። እና ባጭሩ ስለ ሙቤ ማውራት ፈልጌ ሳይሆን አብርሽና ሩታ በቅርቡ ይጋባሉ፣ ሰርጋቸው በቅርቡ ይሆናል ማለት ነው። እና ሩታ ትምህርቷን ከመጨረሷ በፊት ሰርጋቸው እንደሚሆን እናምናለን እንጠብቃለንም ማለት ነው። እና በቅርቡ ይጋባሉ። ትናንትና ደግሞ ቀለበት አድርጎላታል አብርሽ ማለት ነው። እና በጣም ነው ደስ የሚለው። እንግዲህ ይሄን ያደረገው በራሱ ነው ማለት ነው። እና ገና ደግሞ ሽማግሌ ተልከው በስነ ስርዓት ሁሉም ነገር አልቆ ቤተሰብ ባወቀበት ቀለበት የሚደረግላታል ማለት ነው። እና ይሄ ስጦታ ነው የተሰጣት ማለት ነው። እና ደስ የሚል ስጦታ ነው እንግዲህ እኔ እስተማገባሽ ድረስ ይሄን አሻንጉሊት አቅፈሽ ተኝ ብሏል። ይሄን የመሰለ አሻንጉሊት ሰጥቷታል ማለት ነው። ትናንትና ሲጀመር ሲጠጡ የነበረው ራሱ ሁሉም ነገር የለበሱት ቀይ፣ የሚበሉት ቀይ፣ የሚጠጡት ቀይ፣ ሁሉም ነገር ቀይ በቀይ ማለት ነው። እና ቀይ ምንድን ነው ግን የፍቅር መግለጫ መሰለኝ ነው። እኔ አላቅም። እና እኔ ፍቅር ደረጃ ላይ እንኳን አልደረስኩም፣ ገና ነኝ እና እኔ ገና ልጅ ነኝ፣ እንደራሴ ገና ነኝ እና ገና ብዙ ነገሮችን ማስብ ገና ልጅ ነኝ እና ፍቅር ላይ አልደረስኩም። ለዛ ነው እንግዲህ ይቅርታ። እኔ ቀይ ምንድን ነው የምገልጸው ብዬ ስጠይቃችሁ እንግዲህ አሁን አላቅም ምን እንደምትሉኝ ማለት ነው። እና ካወቃችሁ ጻፉልኝ እናንተ ፍቅር ደረጃ ላይ የደረሳችሁ ስለ ፍቅር የምታውቁ እናንተ ንገሩኝ። እኔ መስማትን እንጂ በራሴ ገብቼበትም አላቅም፣ አፍቅሬውም አላቅም፣ ተፈቅሬውም አላቅም። ፍቅር ምን እንደሆነም አላውቅም። እና ልጅነት ነው። ይሄ ደግሞ ልጅነቴን ነው የምገልጸው። እና ለዛ ነው እንግዲህ ልጅ ስትሆኑ ብዙ ነገሮች የማታውቁት ነገር አለ። እና እኔ አሁን ሌሎቹ ጓደኞቼ እንደዚህ ታውቃላችሁ፣ እንደዚህ ሌሎቹ ማለት ነው እና ሌሎቹ ትልቆቹ ማለት ነው እና እዚህ ሚዲያ ላይ ወጥቶ ፍቅር ይዞናል እንደዚህ ሆነናል ብሎ ያለቅሳሉ። ግማሹ ጠርሙስ ይሰብራል፣ ግማሹ ደግሞ የማይሆነው ነገር የለም ማለት ነው። እና ብቻ ምን ብዬ ልንገራችሁ ማለት ነው። እና እናንተ ፍቅር ላይ የደረሳችሁ ታውቃላችሁ። እንግዲህ እኔ አይነካካኝም ማለት ነው። እና ዞሮ ዞሮ በዚህ መልኩ መጥቷል እነዚህ ሁለቱ ልጆች ማለት ነው፣ ደስ በሚል መልኩ። እና ለእነሱ ቃል የተገባ ብዙ ነገሮች አለ። በነገራችን ላይ እነሱ እኮ ፈርቶ ነው አሁን የኑሮ ውድነትን ምናምኑን አይቶ ፈርቶ እንጂ አብርሽና ሩታ ቢጋቡ በሚዲያ ራሱ ለነሱ ቃል የገቡ ብዙ ነገሮች አለ። ከቤሎ ተነስተው ከመኪና ከቤት ብዙ ነገር ማለት ነው። እና እናንተ ቶሎ ብላችሁ ወደ ትዳር ብትገቡ በጣም መልካም ነው የሚሆነው ብዬ ነው የማስበው። እኔን አብርሽና ሩታ ማለት ነው። እና ቶሎ ተጋቡ በቃ። ምንድን ነው የምጠብቁት ከአሁን በኋላ? እና መጋባት ነው የሚሻላችሁ። ምክንያቱም ሩታ ራሱ የሚያፈቅራት ሰው እየበዛ ነው ማለት ነው። እና ቁጥሩ በጣም እየበዛ ነው። አንድ ቀን ሊወስዱቡ ይችላሉ አብርሽ ማለት ነው። እና ሴት ልጅ ደግሞ ቶሎ ወደ ትዳር ካልገባች እናንተን ጥላ መሄዱ አይቀርም ማለት ነው። እና የምወዳትን አይታ ላሽ ማለት አይቀርም ማለት ነው። እና ቶሎ ብትጋቡ ቶሎ ብትሰበሰቡ መልካም ነው። እና ሁለታችሁም እየሰራችሁ ነው። ሩታም ተማሪ ብትሆንም አንተ የስራ ላይ ነክና ትሰራላችሁ። ቶሎ ተጋቡ ነው የሚላችሁ እኔ። እና ኤፊሾ ራሱ ድንገት ሊወስድብህ ይችላል። እና ድንገት አሁን ወደ ኢትዮጵያ ከገባ ይሄ ልጅ ለትዳር የሚፈልጋት ሴት ነች እና ሊወስዳት ይችላል። ማንኛውም ሴት ጊዜዋን እንደዚህ በከንቱ ማቃጠል አፈልግም እና ቶሎ ወደ ትዳር መግባት ስለምትፈልግ ቶሎ ብትጋቡ ማለት ነው። ቶሎ ብትጋቡ ብዬ ነው የምነግራችሁ እኔ። ምክንያቱም
ጥሩ አይደለም። በጣም ቆያችሁ እናንተ ማለት ነው፣ አዘገያችሁት በጣም እና ትናንትና ራሱ ወንድማችሁ እንደዚያ ሲያለቅስ ሙቤ ራሱ ማለት ነው እና ለእናንተ ብሎ ነው የሰማ ነገር ብዙ ነገር አለ እና እኔ ራሱ ሙቤ ብዙ ነገሮችን እንደሰማ እኔ ራሱ ብዙ ነገሮችን ሰምቻለሁ እና ቶሎ ካልተጋባችሁ ቶሎ ካላገባህት አብርሽ ማለት ነው እና ሩታን ትነጠቃታለህ በቅርቡ ማለት ነው። እኔ እንግዲህ እኔ ምንም ላደርገው አልችልም፣ ግን ቶሎ ተጋቡ ነው የምላችሁ። ሙቤ ወንድማችሁ መልካም ወንድማችሁ ቅን የዋ ለሰው መልካም ነገር የሚያስብ ለሰው መልካም ነገር የሚመኝ ወንድማችሁ ነበረ። ትናንትና ከትናንት ወዲያ ማለት ነው ከትናንት ወዲያ እንደዛ ስቅስቅ ብሎ ሲያለቅስ ምክንያት አለው። ሙቤ የሰማ ነገር እኔም ሰምቻለሁ ማለት ነው። ያን ነገር ደግሞ እዚህ ጋር መጥቼ መናገሩ ጥሩ አይደለም፣ ለአብርሽም ለሩታም ጥሩ አይደለም እና ለወደፊት እንኳን ትዳር ውስጥ ይገባሉ ሲገቡ ጥሩ አይደለም ይሄ ነገር ማለት ነው እና ሊያጣላችሁ ይችላል ነው እነዚህ ሰዎችን እና ቶሎ ሰብሰብ ካላላችሁ ጥሩ አይደለም። ቶሎ ካልተጋባችሁ ብዙ ሩታን የሚፈልጋት ብዙ ሰው አለ ማለት ነው እና ይሄ ነገር ደግሞ እንደዚህ ስታንጓቱ ቀለበት እያላችሁ አበባ ጣት ላይ እያደረክለት አንድ ቀን ግን ሩታ ብን ብላ ከአንተ መጥፋቷ አይቀርም እና ምንም እኮ ለእናንተ ምንም ከብዳችሁ ነገር የለ። እኛ አለንላችሁ አይደል እንዴ? እኛ አለንላችሁ፣ እኛ እንወዳችኋለን እናንተ ማለት ነው እና እኛ ለእናንተ ምንም የማንሆነው ነገር የለም እኮ ከጎናችሁ ነን። እናንተ ቪዲዮ ስትሰሩ እኛ እያጨበጨብንላችሁ ነው። እናንተ ስታለቅሱ እኛ እያለቀስን ነው። እናንተ ስታዝኑ እኛ ከእናንተ እኩል ሳይሆን ከእናንተ በላይ እያዘንን ነው ማለት ነው እና እንደዚህ ዛሬ ቀይ በቀይ ሆናችሁ ስትመጡ እጅግ በጣም ደስ ብሎናል ማለት ነው እና ይገርማችኋል። እኔ ራሱ ቀይ ነው የለበስኩኝ አሁን ቪዲዮ በሚሰራበት ሰዓት ቀይ ማለት ነው እና ዛሬ እኔ ራሱ ልክ እንደነሱ የሚበላው ቀይ ነው፣ የሚጠጣው ቀይ ነው፣ የምለብሰውም ቀይ ነው ማለት ነው እና አሳያቸዋለሁኝ ማለት ነው እና እኔም ራሴን ያሳያቸዋለሁ። ምክንያቱም በቃ እነሱ እንደዚህ በፍቅር ሲሆኑ እኔም እንደዚህ በጣም ነው የምደሰተው ማለት ነው እና ሁለቱ አንድ ላይ ሲሆኑ በጣም ነው የሚያስደስተኝ። ለዛም ነው እኔ እነሱ ሲያዝኑ እነሱ ነጭ ስለብሱ ነጭ፣ እነሱ ጥቁር ስለብሱ ጥቁር የምለብሰው ከነሱ እኩል ስለምደሰት ማለት ነው። የእነሱ ደስታ ስለሚያስደስተኝ፣ እነሱ ሲከፉ እኔም ስለምከፋ ማለት ነው እና ስለዚህ አብርሽና ሩታ ቶሎ ካልተጋባችሁ ሩታ አንተን ጥላ ትሄዳለች ማለት ነው። ማለት ብዙ የምወዳት ሰው ስላለ ነው እዚህ ሚዲያ ላይ ራሱ ማለት ነው እና ለእሷ ብዙ ነገሮች የሚሆኑ አሉ እና ቶሎ ወደ ሰርግ ግቡ፣ ተጋቡ፣ ሽማግሌ ላክ። ሁልጊዜ አበባውን አምጥተ ወይም ደግሞ የማይታየውን ነገር አምጥተ ቀለበት ነው ቀለበት አስሬላታለሁ የምትለው ነገር እኛ አንስማማበትም እና እኛ የሚያስማማን እናንተ ስትጋቡና ስትጋቡ ብቻ ነው እና ተጋብታችሁ አብራችሁ ዘና ፈታ በሉ። አብራችሁ መስራት ትችላላችሁ።